ጮቃዬ ትንሽ ስኮር ነው የኔ አባት። አንድ አሳ ወይ ሁለት አሳ የኔ አንበሳ ጆካዬ ድረስልኝ እንጂ እቺ ዝንዝሮ ሌሊት ላይ ነው። እኔ በቃ እኔ አልችልም። እሷ እጅ ላይ ኧረ ተበላቸው ጋይስ፣ ኧረ ወይኔ ጋይስ፣ ኧረ ተበላቸው። ኧረ በቃችሁ ተጋገዙ ጋይስ፣ ቲም ወርክ አድርጉት መጨረሻ ላይ ገና ሶስት ወይኔ እናቴ ላይ ጣለኝ መሰለኝ በኢየሱስ እጇ ላይ ወደኩኝ። በቃ እጇ ላይ ወደኩ። ምን አለፋችሁ እጇ ላይ ነኝ ያሉት። እጇ ላይ ወደኩ ጋይስ። ኤቭሪባዲ ታፕ በእጅሽ አትንኪው። ለምንድነው ቀዳዳውን በእጅሽ ነክተሽ የምታስገቢው? አትንኪ በእጅ ጨምሪ ከለ በእጅሽ አትለኪ። ሂጂ ከፍ እጅሽን ከፍ ሚኪ ነፍስ አይማር ወይ ሚኪ ነፍስ አይማር። ይሄን ሲቃ ጠብቀው እንደዚህ የኔ ወርቅ ሀቡ አይዞሽ እሺ እናቴ። ወይኔ እናቴ ጋይስ እግዚአብሔር ወይ ነፍሴን ተቀበላት። ከደጋጎቹ በኋላ አስቀምጣት ነፍሴን። በቃ ከዛ ውጭ ሌላ ምን እላለሁ? ሂጂ ቀጥይ። ከፍ አርጊ እጅሽን። ስወድሽ እኮ የኔ ወርቅ እግዚአብሔር ወይ ነፍሴን ተቀበላት። በቃ ወይኔ ጉዴ ፈላ። ጨምሪ ሶስት ጀፋር ሌባ ትሪፕል ጋይስ ትሪፕል ሞልቶልሽ ትሪፕል ጋይስ ያረቀበሩ ጋይስ በእናታችሁ ወይኔ ጋይስ ለማን ነው ሼር የማደርገው? አሁን እሺ ወይኔ ጉዴ ፈላ ዛሬ። ወይኔ እማዬ ድረሽ እርኩስ ጋይስ ሰባት ሰው ጄሪ ጋር አማማር ሀብታምዬ፣ ኧረ ወይኔ ሀበሻዊት አማሙሼ፣ ኧረ ድረሱልኝ። ተበላሸው ወገን ተበላሸው። ብሉ ጀምሯል። ቤተሰብ በእናታቸው እናሸንፍ። ወይኔ ትሪፕል ሶስት ጊዜ ትሪፕል ነው ጋይስ። ሂዱበት ወይም እንሂድበት እንመርሽበት። ሂዱበት ትሪ ታይምስ ሂዱበት ጋይስ እንዳትፈሩ። ማሙሼ ቲም ወርክ አድርጉት ጋይስ። በትሪፕል ላይ ሄዱት። እዚህ ያክል ጋይስ በትሪፕል ላይ ሄዱት። አንድ ድመት እኮ ነው። ታሸንፊያለሽ የኔ ማር፣ ታሸንፊያለሽ። አንቺን እንዳሰቃየ ታሰቃያለሽ። አንቺን እንዳሰቃየ ታሰቃያለሽ። የኔ ጀግና የኔ እናት ለሁሉም ጊዜ ነው የተቀበለሽ። ይሄው ጸጥ አለ። በቃ ሚላሱ በጣም ከሚገርማችሁ ነገር ሲያዩት እንዳይጀምርክ መቅለስለስ እማይትሙት አንተ እንዳትልክፉ ሲያሸንፍ ሰማይ ይጠበዋል። አዩታው ጀመረው መቅለስለስ አንጀቴን ሊበላ። ኧረ እባክህ አፈር ብላ አንገቴን በርዶ ነው አትለፍልፍ ይባል አይደል? አንገትህን በረደክ ልትልኒ ልትሸነፍ ይብልክ አንገትህን በረደክ። እኔ የአምሳ አለቃ ጥጋቡ ልጅ እኔ ምን ነበር የንጉስ ነገስ ገለመሌ ልጅ አቤት ቀኔ ነው። አንቺ ዱካ አለሽ ምን ነበር ቢል ዝንዝሮ ደግሞ የሱ ፋሚሊዎች ጸጉሯን ታውልቅ። አቤት የሰው ክፍተት እንዴ! ያው ሁሉ ይተደ ሁላችሁም ኮሜንት ላይ እኔ ስሸነፍ እንዴት ነው የምሆነው? አርፌ ጸጥ ብዬ ቁጭ ችብሴ እንበላለሁ፣ ውሃዬን እጠጣለሁ፣ ዝም እላለሁ። የተሸነፈ ሰው አይለፈልፍም። አሁን ተሸነፈ ቃል አፍክን ዘግተህ ግን ይሄ የምትቅለሰለሰውን ነገር አቁም። ቆፍጠን በል አንተ። ያው እንደዚህ እኔማ ልንገርሽ የወንድ ልጅ እናት ነሽ። የፈለግሽው ነገር
የወንድ ልጅ እናት ነሽ እና ግዴን ከፈለግሽ ነፍስን ተቀበያት። የወንድ ልጅ እናት ነሽ፣ በቃ ችግር የለውም። የፈለግሽውን ነገር ብታረጊ ችግር የለውም። አቡዬ እማህን እዛ ሂደሽ ፈልገን እማ እንዳትለኝ ሁለተኛ ውዴ ችግር የለውም። እማ የፈለግሽውን ነገር ልንገርሽ፣ ከፈለግሽ የፈለግሽው ምንም ማድረግ መብትሽ እኮ እዚህ ጋራ መብት አግኝተሻል አይደለ? በመብትሽ ተጠቅመሽ የፈለግሽውን ውሳኔ መወሰን ትችላለሽ። በአንቺ ውሳኔ ማንም ጣልቃ አይገባም። ድንገራችሁ ጋይስ ቀን ያደረገኝን እኔ ሲጀመር ማለት ስሜታዊ ሆኜ እንጂ እሷ ላይ ከፍቼ አይደለም። ይሄን ነው ስሜታዊ ባልሆን ኖሮ እንደዚህ አይነት ሰው አይደለሁም። ስሜት ውስጥ ገብቼ ነው እንደዚህ ሆንኩት። ጋይስ ስሜቴን መቆጣጠር ባለመቻሌ ልንገራችሁ የክፋቱን ክፋት ወጥተሽ ለምኝ አለኝ። ካታር ላይ ወጥቶ መለመን በህግ ያስጠይቃል። እታሰራለሁ። ልጆቼን በትኜ በሰው ሀገር እስር ቤት እገባለሁ። ምን አገባኝ? ተፈቃት ደጂ ሲጀመር ቲክቶክሽን ብናዘጋ አልጠፋም ብለሻል። ተቃፍደሽ እናርፍሻለን ከቲክቶክ። አንቺ እስር ቤት ካልገባሽ በስተቀር ቲክቶክ ላይ አናጣሽም። ስለዚህ ተቃፍደጂ አለኝ። አንድ በት አሁን ከደቂቃ በፊት ነው ግን ተጸጽቻለሁ። ከደቂቃ በፊት አይደለም ጠዋት ነው ያልከኝ። ጠዋት ወጥተሽ ለምን ከዛ ዛፍ ላይ ውጭ አለኝ። እኔ በሴት አቅሜ እንዴት ነው ዛፍ ላይ የምወጣው? ቀይርልኝ ስለው አልቀይርም የራስሽ ጉዳይ አለኝ። ከዛ ምን አለኝ? ተንበርከክ ያለኝ። እኔን የሁለት ልጆች እናት አንበረከከኝ። ተንበረከኩ። አንድ ሁለተኛ ከሰል ተቀብቼ ከሰል የካታር ኬሚካል ከሰል ተቀብቼ ፈጭቼ ይኸውልህ ፊቴን ይኸውት እንዴት እንዳቃጠለኝ እኔ አላምንም። እሱ ምንድን እንዴት ማይቱም የከሰሉ ኬሚካል ቡጉንጅ እኮ ነው እሱ እናቴ ቡጉንጅ እኮ ነው። አማዬ ትሙት እኛ በቡጉንጅ ምን አገባን? ፊቴ ተቆጥቶ ነው ኬሚካሉ ከሰሉ ያቃጥላል። ኬሚካል እኮ እሱ ቡጉንጅ ነው። በእኔ አታሳቢ፣ እሱ ቡጉንጅ ነው። በሙቀት የሚመጣ ኦርጋኒክ አይደለም። እንደ ኢትዮጵያ ከሰል የዚህ ሀገር ከሰል ኦርጋኒክ አይደለም። በካምፓኒ ውስጥ ነው የሚመረተው። ኬሚካል አለው። እሱን ነው ፈጭቼ የተቀባሁት። አይናችሁ እያየ እሱን ቀጣይ እንደገና ድስት ደርቤ ድስት ላይ ውሃ ሞላ። እንደገና በጆግ ውሃ፣ ዛሬ ደግሞ በኩባያ ውሃ። እዩት ገብርኤልን በይ። እኔ አላምንም። በደል መፈጸሜ ራሱ ከአቢስ ጣር የሰማሁት እኔ አላምንም። የለበስኩት ነጭ ቀይሪ ብለው አስቀይሮ እስስት ምሳ ያለኝ ነጠላ ለብሼ ከቁም ሳጥኑ ጋር ነጭ እስስት። ኧረ ተይ፣ ይሄ ሁሉ አላረኩም። እማዬ ትሙት ልንገራችሁ፣ ገና ሌላ ምን ያደረገኝ ነገር አለ? ሌላ ምን ነበር? ይቀጣ እንደ ጉማሬ አክት አድርጊ ያለኝ፣ እንደ እስስት አክት አደረኩ። ከዛ እንደ ጉማሬ አክት አድርጊ ያለኝ፣ እንዴት እንደተጫወተብኝ። አሁን ደግሞ ፈጣሪ እጄ ላይ ጥሎታል። ምንም አባቱ አንጀት ይወጣል። አንደኛ ዛፍ ላይ ትወጣለህ። አንዶም ብናድር። እሺ አሁን ንገሪኝ ቅጣት። ይሄ ሁሉ ስናገር ሚውት አድርገኝ ነበር አንተ እየተረገም። እሺ ቅጣቱን የበለጠ እንዳብሰው ነው ያደረከኝ። በጣም ጥሩ ቅጣቱን በደንብ እንዳብሰው ነው ያደረከኝ። ምንም ችግር የለውም። ሚውት አድርገኝ ነበር የሁሉ ስናገር። እሺ ንገሪኝ። አንደኛ ቅጣት ዛፉ ነው የምትል ምንድን ነው? ዛፉ እኮ ቀጭን ነው፣ ግን የእነሱ ቤት ዛፍ ይሰበራል። ዛፍ ለምንድን ነው ወፍራም ዛፍ የሌለው ግቢያቸው? አንተን የምታክል ሰውዬ እዛ ቀጭን ዛፍ ላይ ሰብረው ነው ዛፉን። አረ ቀጭን አይደለም፣ ምንም ቢቀጥን ጠጅ ነው። ብረት አለው። አይቻልም። ብረት የመኪና ብረት አድርገህበታል። መኪና የምታጠልበት። ስለዚህ የራስህ ጉዳይ። ብረት አይደለም። የብረት ቀለም ስለቀባው ነው። አረ ዝም በይ። የብረት ቀለም ቀብቼው ነው። አረ በእናትሽ አንቺ ሴትዮ በማታውቃለፍ ልፍ ይበል። ሁሉን አውቃለሁ ባይነሽ አንቺ ደግሞ አያገባኝም። አንተ እኔን ዛፍ ላይ ውጭ ይለኛል። በሴት አቅሜ ዛፍ ላይ የመጀመሪያ ቅጣት ዛፍ ላይ ትወጣለህ። ሙሉ ጌም እስከሚያልቅ 5 ደቂቃ ስልክ በማታ አልተው ነው እንዴ? እማ አልተው ነው እማ ምናውን የተው ነው አስፋልት ላይ እማህን እዛ ሄደህ ፈልግ። እማ አትበለኝ አንተ። አስፋልት ላይ ወተክ የምትለምነውን ነው በማታ የተው ነው። ለዛሬ ተተዋው ነው። ዛፍ ላይ መውጣቱን ለኔ ያልተውከውም። የቀጣከኝ አንደኛ ዛፍ ላይ ትወጫለሽ፣ አንደኛ ዛፍ ላይ ትወጣለህ፣ ሁለተኛ ትራስ ላይ ተንበርክከህ ዶክተር አምባሳደር ሀቢባ አለቃዬ ናት ትላለህ። ተንበርክከህ እኔን ተንበርክከህ ሞት ይሻላል። ሶስተኛ ምን ላድርግ? ሶስተኛ ሽንት ቤት ጉድጓድ ውስጥ እግርን ትከታለህ። አገኘኝ ቅጣኝ። አይ ዶንት ኬር። አንተን ምንም ባረግክ እኔ አንጀቴ ቅቤ አይጠጣም። ምንም ባረግክ
ሽንት ቤት ዊርድ ነው ቢሆን አስወጥቼ ነበር። ሻወር ኖ ሻወር ነው ጋይስ ሻወር እኔም አላረገውን አላረገም። ሽንት ቤት ጉጓዱ ግን እግሬ ልከትለታለሁ። ያገኘኝና ሲቀጣኝ 3 ይሰጠኛል፣ እመርጣለሁ። 3 ሰጥቼዋለሁ። አንደኛ ዛፍ ላይ ይወጣል። ዊርድ ነው። ለዚህ ሰውዬ ምንም አይተረካለኝም ከዚህ በኋላ። ዛሬ ቀን ያደረገኝን እኔና ቤተሰቦቼ አይተናል። አገኘው ብሎ በጣም ነው። ይሄ ዊርድ ነው በጣም። ምረጥ፣ አያገባኝም። ምረጥ፣ ጊዜን አታቃጥለብኝ። አንደኛ ዛፍ ላይ ትወጣለህ፣ ሁለተኛ